እየተያየን ማውራት አለመቻላችን በቂ ነው። ጭራሽ ተባረህ መታየቱ የሚቀር እሱንማ እኔም እኮ አልፈልግም። እና ለምን ታግሳ አታልፍም? ተጉዳህ እንዴ? አይ ዝም ብሎ መቅላቶች ነው። ደግሞ ጉዳይ ማያሳስበኝ። ለምን? ምክንያቱም አንቺ መድኃኒት ያለሽ ነው። እንደዚህ እየተጃጃልክ ደግሞ አጉል ጉዳት ተጎዳልክ። ነገርኩሽ እኮ ሐኪም አንቺ ስላለሽ ጉዳት ያሳስባል። እኔ ግን ያሳስበኛል። ምንም እንድትሆን አልፈልግም። ለምን? በቃ ለምን ያስብላል እንዴ? እሺ ዘብሊ እስኪ አሁንም ድጋሚ ደረት ይነኪልኝ። ምናልባት ትንሽ ነው ከቀነሰኝ። ከመዛዛቻው ሰላም ሁኚሽ ሐኪሜ። ምን ፈልክ? አልደሽብኛል አይደል? ተስማምተን ነበር አይደል? እኔ እኮ ንግግሩ አናዶኝ። እርግጠኛ ነኝ አንተ ራስህ ነገር የፈለከው። ኧረ እኔ ነገር አልፈለኩትም። ላወራው ብቻ ነው የሄድኩት። እንዳልከው ማስረጃ ስታጣበት ደብድበህ ለማሳመን ሞከርክ አይደለ? መሲኒ እኮ ላንቺ ብዬ እንዳትጎጂም ብዬ እኮ ነው። ቆይ እኔ ስተኝ ህፃን ልጅ ነው መስልክ? የሚጠቅመኝና የሚጎዳኝን መለየት አልችልም? እሱማ ትችያለሽ፣ ግን ደግሞ እሺ እንደዛ ከሆነ ምርጫዬን ለራሴ ተውልኝ። እሺ እኔ እኮ ፍቅር አሳውሩሽ የማይሆንበት እንዳትወርቂብኝ ብዬ ነው። ስለተጨነቅልኝ በጣም አመሰግናለሁ፣ ግን በጭራሽ በውሳኔ ጣልቃ እንዳትገባ። ወስነሻል ማለት ፍቅረኛሽ ሆኗል እንዴ? ወስኛለሁ፣ ግን ገና ፍቅረኛ ያልሆነ እሱም የኔን እሽታ ብቻ ነው የሚጠብቀው። ማለት እሺ እኔም አፈቅርሃለሁ እስክትዩ ድረስ? አዎ። ምን ነው? አይ ምን ግን ከልብሽ ታፈቅሪዋለሽ ይመስለኛል። መሲ ወይ ከሱ ጋር ፍቅረኛ ከሆንሽ ከእኔ ጋር እንደበፊቱ ጓደኛ እንሆንም አይደል? አዎ ጓደኛዬም ፍቅረኛዬም እንዲሆን የምፈልገው እሱን ብቻ ነው። በቃ ካሁን በኋላ ጓደኛሽ እሱ ብቻ ነው የሚሆነው? አዎ እኔ እናንተ ባለን ጓደኝነት ፍቅረኝነት ቢጨመር ደስ ይለኝ ነበር።